እግዚአብሔር አባት ነው እንጂ እናት አይደለም። አያባብል ጭራሽ እግዚአብሔር እናት ባህሪ የለው። መጽሐፍ ቅዱስ አይደለም። እግዚአብሔር እናት አይደለም። አንድ ቦታ እግዚአብሔር በእናት ተመስሎ አያውቅም። እንዲያውም አንድ ቦታ እናት ትረሳ ይሆናል እኔ ግን አረሳ ማለት እናት ነኝ ግን አላ ጋድ ኢዝ ፋዘር። እናት ሁል ጊዜ ሲርብህ ትሰጥሃለች፣ ስትወድቅ ታነሳለች፣ እንባህን ትጠርግልሃለች፣ ፍቅርን ትሰጥሃለች። አባት እንደሱ አይደለም። እየወደድክ እያየ አፍንጫ ከመሬት ጋር እየተጋጨ እያየ ዝም ይላል። ከእናትህ ያነሰ ስለሚወድ ሳይሆን በገዛ እግሮች ቆመ እንድትሄድ ስለሚፈልግ የእናት አቅፎ መሳምና የአባት በጥፊ ማለት ተመሳሳይ ፍቅር የሚገባ ስታድግ ነው። ትልቅ ሰው ስትሆን የአባት ከዲሲፕሊን ጋር ነው ሰው መሆን እንዳለበት። ተመተህ ስትመጣ እሱም ደግሞ ይመታሃል። አባት ገና አንተ ወንድ አይደለ እንዴ ተደብደበ ትመጣለህ ብሎ በጥፊ ደግመሃል። እግዚአብሔር ሊያባብል ፍጥፍጥ ስትል ነው እንጂ የሚያየው እግዚአብሔር ከሴጣንና ከእግዚአብሔር። እግዚአብሔር በሚወዳቸው ሰዎች ላይ ጨካኝ ማን ነው ብትሉኝ እኔ 100% እነግራችኋለሁ እግዚአብሔር ነው። ሴጣን ሊያጠፋ ነው፣ እግዚአብሔር ግን ሊያበር ነው። አንዳንዶቻችንን እግዚአብሔር ምን እንደሚያደርግ ልንገራችሁ። ጨካኝ ነው የሚሆነው አንተ ውስጥ ያለው እንዲወጣ ያሰቃያል፣ ያስለቅሳል፣ መከራ ያብላል። አስባችሁታል? ጌታ ኢየሱስ የጸለየው ጸሎት ተሰምቶ ቢሆን ኖሮ እግዚአብሔር አብሺ ብሎት ቢሆን ኖሮ አባት ሆይ ብትወድስ እቺ ጽዋ ከኔ ትለፍ አታልፍ። የተወለድከው ለመሞት ነው። አባት ሆይ ጦር በዚህ ሊገባ ወንበዴዎች እጅ አሳልፈ ልትሰጠኝ የዓለምን ሁሉ ኃጢአት ሊሸከም። አንዳንዶቻችሁን ያላችሁበት የህይወት ፈተና የምታልፉበት መንገድ በጠቅላላ እግዚአብሔር ጨካኝ ስለሆነ ሳይሆን አባት ስለሆነ አንተ ላይ ያለው ዓላማ ከሁሉ በላይ ፈተና ከበዛብህ ከሁሉ በላይ ትልቅ አሳይመንት አለብህ ማለት ነው።